ክርስትና ለእናንተ ምንድነው? በየሳምንቱ ቤተክርስቲያን መመላለስ ወይስ ከኃጢአት መራቅ? ፍራንሲስ ጃን ክሬዚ ላቭ በተሰኘው መጽሐፉ ውስጥ የብዙዎቻችን የክርስትና ሕይወት የሚፈታተን ጥያቄ ያቀርባል። የመጽሐፉ ዋና ጭብጥ እግዚአብሔር ለኛ ያለውን አስደናቂ የማይለወጥ ፍቅር በትክክል መረዳትና ለዚህ ፍቅር ምላሽ መስጠት ነው። ደራሲው እንደሚለው ትልቁ ችግራችን እግዚአብሔርን ዝቅ አድርገን ማሰባችን ነው። እርሱ ሁሉን የሚችል ቅዱስና በክቡር ዙፋኑ ላይ የተቀመጠ አምላክ መሆኑን ስንረዳ ሕይወታችን ለብ ያለ ሉክዋርም ሆኖ ሊቀጥል አይችልም። ዛሬ በዚህ ቪዲዮ ይህ መጽሐፍ እንዴት የዓለም እይታችንን እንደሚቀይር እንመለከታለን። ፍራንሲስ ጃን በካሊፎርኒያ የኮርነርስቶን ቤተክርስቲያን መስራችና መጋቢ ነው። የዚህ መጽሐፍ መልእክት ከራሱ ሕይወት የፈለቀ ነው። ፍራንሲስ ያደገው በከባድ ፈተና ውስጥ ነው። እናቱ በወሊድ ጊዜ ሞተች። የእንጀራ እናቱ በ9 ዓመቱ፣ አባቱ ደግሞ በ12 ዓመቱ በሞት ተለዩት። ይህ ተመክሮ ሕይወት አጭር መሆኗንና የእግዚአብሔርን ፍቅር ብቻ ዘላቂ መሆኑን እንዲረዳ አድርጎታል። እርሱ የሰበከውን የኖረ ሰው ነው። መጽሐፉን በጻፈበት ወቅት ከትልቁ ቤት ወጥቶ ወደ ትንሽ ቤት በመዘዋወር እና ንብረቶቹን ለድሆች በመስጠት እብድ የሚያስብለውን ፍቅር ለሕይወቱን በተግባር አሳይቷል። ፍራንሲስ መጀመሪያ እግዚአብሔር እንድንመለከት ይጋብዘናል። እግዚአብሔር ከ350 ቢሊዮን በላይ ጋላክሲዎችን የፈጠረ ነገር ግን የእያንዳንዳችንን ጸጉር ቁጥር የሚያውቅ አምላክ ነው። እርሱ ቅዱስ ነው፣ ማለትም ፍጹም የተለየና ተወዳዳሪ የሌለው ነው። በሌላ በኩል ደግሞ ሕይወታችን ልክ እንደ ጭጋግ ለጥቂት ጊዜ ታይቶ እንደሚጠፋ እንደሆነ ያስታውሰናል። ዛሬ ወይም ነገ እንሞት ይሆናል። ታዲያ ይህ አጭር ሕይወት ለምን ጊዜያዊና ለሆነ ምቾት እናጠፋዋለን? ትልቁ ትኩረታችን እግዚአብሔርን ማስደሰት እንጂ የራሳችንን ፊልም መስራት መሆን የለበትም። ፍራንሲስ ጃን ለብ ያለ ክርስቲያን የሚባል ነገር እንደማይኖር በጽኑ ይከራከራል። መጽሐፉ ለብ ያሉ ሰዎች እንዲህ ይገልጻቸዋል። አንደኛ፣ ቤተ ክርስቲያን የሚሄዱ ጥሩ ክርስቲያን ለመባል ብቻ ነው። ሁለተኛ፣ ትርፍ ሲኖራቸው እንጂ ራሳቸውን መስዋዕት አድርገው አይሰጡም። ሶስተኛ፣ ከእግዚአብሔር ይልቅ ሰዎች ስለ እነርሱ የሚያስቡት ያሳስባቸዋል። አራተኛ፣ መዳን የሚፈልጉት ከኃጢአት ቅጣት እንጂ ከኃጢአት ራሱ አይደለም። አምስተኛ፣ ሕይወታቸው ከማያምኑ ሰዎች ጋር ብዙም ልዩነት የለውም። ጌታ ኢየሱስ ልብ ያሉትን ከአፉ እንደሚተፋቸው በራእየ ዮሐንስ ምዕራፍ 3 ቁጥር 16 ላይ ተናግሯል። ይህ ማስጠንቀቂያ ለእኛም ነው። መጽሐፉ ልዩ የሚያደርገው አነቃቂ ታሪኮች አሉት። ለምሳሌ ስታን ጋርላክ አንድ ስኬታማ ነጋዴ ሲሆን በለቅሶ ሥነ ሥርዓት ላይ ስለ ኢየሱስ እየመሰከረ ተዘጋጅቷቸዋል ወይ ብሎ ንግግሩ እንደጨረሰ ወድቆ ሞተ። በሞቱ ቅጽበት እንኳ ጌታን እያገለገለ ነበር። ሁለተኛ፣ ብሩክ ብሮንኮውስኪ ገና በ14 ዓመቷ ለጌታ ያላትን ፍቅር እጅግ ከፍተኛ ነበር። ለጓደኞቿ መጽሐፍ ቅዱስን ትሰጥ ነበር። በመኪና አደጋ ብትሞትም በለቅሷ ላይ ከ200 በላይ ተማሪዎች ጌታን ተቀበሉ። ሦስተኛ፣ ናታን ባርሎው ይህ ሐኪም በኢትዮጵያ ውስጥ ለ60 ዓመታት ያህል ሞሲፉት የተባለውን በሽታ ሲታገል ኖሯል። አንድ ጊዜ የጥርስ ህመም ሲይዘው ሕክምና ፍለጋ ከአገልግሎቱ መራቅ ስላልፈለገ ጥርሶቹን በሙሉ አስነቅሎ ሰው ሰራሽ አስገብቷል። እንዲህ ያለ ራስን የመስጠት ፍቅር ነው እግዚአብሔርን የሚፈልገው። ወዳጄ፣ እግዚአብሔርን የምንፈልገው በግዴታ ሳይሆን እርሱ ስላፈቀረን መሆን አለበት። እውነተኛ ፍቅር በተግባር ይገለጣል። ለድሆች በማሰብ ጠላቶችን በመውደድና ለዘላለማዊ ዓለም በመኖር ዛሬ ራስን ጠይቅ።
አንቺ እግዚአብሔርን የወደድክ ነው ወይንስ ለብ ብለሃል? ጌታ ዛሬም በደጃፍ ቆሞ ያንኳኳል። ሙሉ በሙሉ ራስህን ለእርሱ ስጥ። ይህ ቪዲዮ ሕይወትህን እንዲለውጥ ጸሎታችን ነው። ለሌሎች እንዲደርስ ላይክ እና ሼር አድርግ። ሻሎም